ሪዝቅን ያመጣሉ። የሌሊት ስግደት፣ በሌሊቱ መጨረሻ ላይ ምህረት ወይም እስትግፋር ማብዛት፣ ምጽዋት በመስጠት ላይ መጽናት፣ የጠዋትና የምሽት ዚክር ማድረግ። ሪዝቅ ወይም ሲሳይ ትርጓሜው ሰፊ ነው። በምድር ላይ የምንመኘው ታላቁ ብለን የምንጠራው ገንዘብ ዝቅተኛው የሪዝቅ ደረጃ ነው። ከፍተኛው የሚባሉት መልካም ሚስት፣ ልጆችና መልካም ወዳጅነት፣ የሰው ፍቅር፣ ጤንነትና መሰል ባህሪያት ናቸው። ሙሉ ሪዝቅ ማለት ኢማን ማግኘት መቻል፣ የውስጥ እርጋታ ማግኘትና የጌታን ውዴታ መጎናጸፍ መቻል ነው። በጥቅሉ ወደ ኢማን በሚያደርግ ጉዞ ላይ እንዳለ አስደሳች ሪዝቅ የትም አይገኝም። ሰለፎች ከቁርአንና ከሐዲስ የተረዱትን ባጭሩ እንካችሁ ይሉናል። ለይል ሰላት ዋና መንገዱ እንደሆነ ተነግሯል። እንዲሁ ምኑም ቀርቶ በሌሊት ጌታ ጋር ማውራትና ከእርሱ ጋር መማፀን ብቻውን እኮ አልረጋጋም አልገባኝም ላለች ነፍሳችን በቂ ነበር። በዚህ ወቅት መንቃት ለፈጅርም ሆነ ከፈጅር በፊት አብዝቶ ምህረትን ለመለገስ እንታደላለን። የጠዋት ዚክር ለማለትም ምቹ ሰዓት ይፈጥርልናል። የቀኑ ክፍል በዚህ ውብ አምልኮዎች ከተጀመረ ዕለቱ የተባረከ ከመሆኑም ጋር በዕለቱ መካከለኛና መጨረሻው ክፍለ ጊዜ ወቅትም ለዚክርና ቁርአን ለማንበብም ጥሩ መነቃቃት እናገኛለን። በእነዚህ ነገሮች ብርቱ ሆኖ ቋሚ ለማድረግ ከታደለ ሰው በላይ ታዲያ ሪዝቅ ከየት ይገኛል? አላህ ይረዝቀን፣ ያቀመሰንን አይውሰድብን ብሎ በየዕለቱ ለዚህ ምርጥ ፓኬጅ ራስን ለማጨት መታገል ወሳኝ ነው። እስትግፋር ማብዛትና ወይም አላህን ምህረቱ መጠየቅ እንዲሁም ተውበት ማድረግ የአላህን ጸጋዎችና በረከት ከሚያስገኙ ቁልፎች ዋነኛ ናቸው። አላህ ስብሓነሁ ወተዓላ ቁርአኑ ላይ ምን ይላል? ወስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋልን ወበኒን። አልኳቸውም ጌታችሁን ምህረትን ለምኑት፣ እርሱ በጣም መሐሪ ነውና በእናንተ ላይ ዝናብን ተከታታይ አድርጎ ይልካል፣ በገንዘቦችና በልጆችም ይለግሳችኋል። ሱረቱ ኑህ ምዕራፍ 71 አንቀጽ 10 እስከ 12። አላህን ሱብሓነሁ ወተዓላ ከልብ መፍራት በጭንቅ ጊዜ መውጫ ከሚያበጁ ነገሮችና የሪዝቅና የአላህን በረከት ሰፋ ከሚያደርጉ ነገሮች አንዱ ነው። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምን ይላል? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህንም የሚፈራ ሰው ለእርሱ መውጫን ያደርግለታል፣ ከማያስበውም በኩል ሲሳይን ይሰጠዋል። ሱረቱ ጠላቅ ምዕራፍ 65 አንቀጽ 2 እስከ 3። መስፈርቱን ያሟላ ዱዓ እና የተመረጡ አዝካሮችን ማብዛት። ብዙ ጊዜ ችግር ውስጥ ስንወድቅ እጃችንን ወደ አላህ መዘርጋት ሲገባን ወደ ሰዎች እንዘረጋለን። ነገር ግን አላህ ስብሓነሁ ወተዓላ በቁርአን ውስጥ ምን ይላል? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን። ባሮቼም ከኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ